ይደግፋል ጉልበት ይሆናል ጌታ አይዞህ ባይ በገንደራሽ የምስኪኖች አለኝታ ይረዳል ይደግፋል ጉልበት ይሆናል ጌታ አይዞህ ባይ በገንደራሽ የምስኪኖች አለኝታ ምድር ላይ ለተገፋው አስተዋሽም ለሌለው ኑሮ በኢየሱስ መጠጊያ ባይሆን የሐዘንን አቅም ቀዶ እንባንም ከዓይን አብሶ ታሪክን ይለውጣል ዳግም በክብር ያቆሞ ይረዳል ይደግፋል ጉልበት ይሆናል ጌታ አይዞህ ባይ በገንደራሽ የምስኪኖች አለኝታ ይረዳል ይደግፋል ጉልበት ይሆናል ጌታ አይዞህ ባይ በገንደራሽ የምስኪኖች አለኝታ ሰላም ወገኖች እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? ሁሉ ሰላም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔም ቤተሰቤ ሁላችንም በጣም ደህና ነን። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ረድቶን ለዛሬ ቀን ደርሰናል። በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእግዚአብሔር ጥበቃና በእግዚአብሔር ርኅራኄ ውስጥ ሆነን ዛሬን ደርሰናል። የእግዚአብሔር ስም የተባረከ የተቀደሰ ይሁን። እንደ ጌታ ፍቃድ ዛሬ በውስጤ የመጣውን ቃል ላካፍላችሁ እወዳለሁ። የማካፍላችሁ ክፍል ደግሞ ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ያለው ነው። እንደዚህ ይላል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል ይላል። እግዚአብሔር መልካም አምላክ ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ሁሉን ቻይ የሆነ አምላክ ነው። እግዚአብሔር ሁሉን ያደርግ ዘንድ ቻይ አምላክ ነው። እግዚአብሔር የሚሳነው አንዳች ነገር የለም። እዚህ እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች ከሆነን ደግሞ ልጅ አባትን እንደሚጠይቅ የምንፈልገው ነገር ሁሉ ልንጠይቅ እንችላለን። እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፍቃድ ልንጠይቀው እንችላለን። እግዚአብሔር ያደርግ ዘንድ ይችላል። እሱ የሚሳነው ነገር ስለሌለ እዚህ እግዚአብሔርን አባት ነው ብለን ከጠራ ነው እግዚአብሔር ሁሉን ይችላል፣ እግዚአብሔር የሚሳነው የለም ብለን ካልን እግዚአብሔር ደግሞ ሊረዳን የታመነ አምላክ ነው። ያለ መጠራጠር እግዚአብሔርን ልንለምነው፣ እግዚአብሔርን ልንጠይቀው፣ እንደ ቃሉ እግዚአብሔርን ልንለምን እንችላለን። እግዚአብሔር ያደርግ ዘንድ ቻይ አምላክ ነው። ኢዮብ ምዕራፍ 42 ቁጥር 2 ላይ እንደሚለው ሁሉን ያደርግ ዘንድ ቻይ ነው፣ ሐሳብህም ከቶ ይከለከል ዘንድ እንዳይቻል አወቅኩ እንዳለ እግዚአብሔር ሐሳቡ ይከለከል ዘንድ አይቻልም። እግዚአብሔር ሁሉን ቻይ አምላክ ነው። የሚሳነው አንዳች ነገር የለምና እግዚአብሔርን ምንፈልገውን ነገር እንዲያደርግልን መጠየቅ እንችላለን። ስለዚህ እግዚአብሔር አባት ነው ብለን ከተቀበልን፣ እግዚአብሔር ሁሉን ቻይ ነው ብለን ካመንን ያለ መጠራጠር እግዚአብሔር ይችላል፣ እግዚአብሔር ያደርጋል፣
ሰዎችን ጠይቀን ሰዎች ላይችሉ ይችላሉ፣ ሰዎች ላይደርሱልን ይችላሉ፣ ሰዎች የማይችሏቸው ብዙ ነገሮች አሉ። አንዳንዴ ኢቭን እንኳን ገንዘብ ሀብት ኖሮን ብዙ ነገር ኖሮን እንኳን እነዛ ነገሮች የማይመልሱት ብዙ ነገሮች፣ ብዙ ጥያቄዎች፣ ብዙ እንቆቅልሾች በእኛ ዘንድ ሊኖሩ ይችላሉና እነዛን ሁሉ ሊመልስ የሚችለው እግዚአብሔር ብቻ ነው። አንዳንዴ እኛ የማንረዳቸውን ነገሮች ሁሉ ሊያደርግልን የሚችለው ማን ነው? እግዚአብሔር ብቻ ነው። በመዝሙረ ዳዊት ምዕራፍ 50 ቁጥር 15 ላይ እግዚአብሔር ለዳዊት እንዲህ ብሎ ይናገራል። በጨነቀ ጊዜ ወደ እኔ ጩህ፣ እኔ አድንሃለሁ፣ አንተም ደግሞ ታከብረኛለህ እንደሚል በምንፈልገው ነገር በጭንቀት ቢሆን እንደገና ደግሞ በህይወታችን እግዚአብሔር ያደርግልን ዘንድ እንዲከናወንልን የምንፈልጋቸውን የትኛውንም ነገር እግዚአብሔርን በእምነት ልንለምን ልንጠይቅ ይገባል። እግዚአብሔር መልካም አምላክ ነውና፣ ስለዚህ እግዚአብሔር ምን እንዲያደርግ እንፈልጋለን? ምንድነው እኔ የምፈልገው? እግዚአብሔር እንዲያደርግልኝ የምፈልገው ነገር ምንድነው? እናንተ ምንድነው የምትፈልጉት? አንቺ ምንድነው የምትፈልጊው? እግዚአብሔር ያደርግልሽ ዘንድ በህይወትሽ ይሆን ዘንድ የምትፈልጊው ነገር ምንድነው? እግዚአብሔር ባንቺ ህይወት ሊያደርግ የወደደው ነገር ምንድነው? ያ የእግዚአብሔር ሐሳብና ፍቃድ በህይወታችን ይሆን ዘንድ እግዚአብሔርን ልንጠይቅ ይገባል። ስለዚህ እግዚአብሔርን እንዴት ነው የምንጠይቀው ብለን ስናስብ እግዚአብሔርን እንደ ቃሉ ነው። እግዚአብሔር ምንድነው ያለ? ለምኑ ይሰጣችሁማል። ስለዚህ ለመቀበል መለመን ይጠበቅብናል። ለመቀበል መለመን መጠየቅ ይጠበቅብናል። ፈልጉ ታገኙማላችሁ። ስለዚህ መፈለግ ደግሞ አለ ማለት ነው። እዚህ ቁጭ ብለን ሳንፈልግ ከየትም ሊመጣ አይችልም። እዚህ እግዚአብሔር ፈልጉ ካለ ልንፈልግ የሚገባንን ነገር ልንፈልግ ይገባል። ቁጭ ልንል አይገባም። እግዚአብሔርን ልንለምን ይገባል፣ ልንፈልግ ይገባል። ያ መፈለግንም ማድረግንም በውስጥ የሚሰራ እሱ እግዚአብሔር ነው ተብሎ እንደተጻፈ ልንፈልግ ይገባል። ከውስጣችን የሆነ ነገር እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ የሆነውን ነገር ከእግዚአብሔር ልንለምን ይገባል። ሳንሰለች ልንፈልግ። መዝጊያውን አንኳኩ ይከፈትላችሁማል። የትኞቹ በር ናቸው የተዘጉት? የሥራ በር ነው የተዘጋ? የአገልግሎት በር ነው የተዘጋ? የትኛው በር ነው የተዘጋ? እግዚአብሔርን ያለ መሰልቸት ከእግዚአብሔር ጋር ያለንን ነገር ራሱ ያለ መሰልቸት በሩን ብናንኳኳ ያዕቆብ እንዳለው ካልባረከኝ አልለቅህም እንዳለው ያለ መሰልቸት ፊቱን መፈለግ፣ ያለ መሰልቸት በሩን ማንኳኳት፣ ያለ መሰልቸት የጠየቅነውን ነገር እስክናገኝ ድረስ መፈለግ ከኛ ይጠበቅብናል። እግዚአብሔር እንዲያደርግልን እንዲሰጠን የምንፈልገው ነገር ካለ እንለምን፣ እንጠይቀው። በህይወታችን ማግኘት መያዝ መሆን የምንፈልገው ነገር አለ፣ አጥብቀን እንፈልግ። አጥብቀን ልንፈልግ ይገባናል። ያለ መሰልቸት ያለ መድከም ልንፈልግ ይገባል። ያለ መሰልቸት ያለ መድከም መልሱ እስኪመጣ ድረስ ነገሮቹን እስክንይዝ ድረስ እስክናገኝ ድረስ እስክንገናኘው ድረስ የምንፈልገው ጌታን ራሱ ነው። በህይወታችን የምንፈልገው ያለ መሰልቸት ፊቱን መፈለግ፣ ያለ መሰልቸት እፈልግሃለሁ አንተ የጥያቄ መልስ ነህ። በቃ አንተን ሳገኝ እረካለሁ። ሙሴ መንገድህን አሳየኝ ካለ በኋላ ከዛ በኋላ ምን አለ? ክብርህን አሳየኝ። የምንፈልገው መንገዱን ነው። እግዚአብሔርን ነው የምንፈልገው። በመንገዱ እናገኘዋለን። እዚህ በመንገዱ ላይ ሆነን እግዚአብሔርን የምንፈልገውን ነገር ብንጠይቅ እግዚአብሔር ታማኝ አምላክ ነው። ለምኑ ይሰጣችሁማል ወይም ትቀበላላችሁ እንዳለ እግዚአብሔር ላይሰጥ ለምኑ አይለም፣ ላይገኝ ፈልጉ አይለም፣ ላይከፍት አንኳኩ አይለም። እግዚአብሔር እንደ ቃሉ
አምላክ ነው፣ እንደ ቃሉ ነው። ደግሞ የተናገረውን ይተጋ ዘንድ ይፈጽም ዘንድ የሚተጋ አምላክም ነው። ስለዚህ ምንድነው የምንፈልገው ከእግዚአብሔር? ስለዚህ እናንኳኳ፣ ስለዚህ እንፈልገው። እግዚአብሔር ታማኝ አምላክ ነው። ወደ እግዚአብሔር መገኘት፣ ወደ ህልውናው፣ ወደ በረከቱ መግባት እንፈልጋለን። ደጁን እንጥና፣ በሩን ያለመሰልቸት እናንኳኳ። ክፈትልኝ፣ በአንተ ዘንድ እሆን ዘንድ እፈልጋለሁ፣ በመገኘት ውስጥ እሆን እፈልጋለሁ ብለን ልናንኳኳ ልንፈልግ ይገባናል። እንዲከፈቱልን የምንፈልጋቸው በሮች አሉ። ይሄ በር ቢከፈትልኝ፣ ይሄ በር ቢከፈትልኝ፣ ይሄ ቢሆን የምንለው ነገር አለ። እግዚአብሔር ታማኝ አምላክ ነው። እግዚአብሔር የሚሳነው ነገር የለም። እግዚአብሔር ሁሉን ያደርግ ዘንድ ቻይ አምላክ ነው። ስለዚህ አጥብቀን ልንፈልግ፣ አጥብቀን በሩን ልናንኳኳ ይገባናል። እነዚህ ነገሮች በህይወታችን ታዲያ እንዲሆኑ ምን እናድርግ? እንዲሳኩልን፣ እንዲከናወኑልን ምን እናድርግ? እንዴት አድርገን እግዚአብሔርን ፊት እንፈልግ? አንድ 3 ሐሳቦችን አነሳለሁኝ። ዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ እንዳለው በእኔ ብትኖሩ ቃሎቼ ደግሞ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ስለዚህ እነዚህ ነገሮች ከእግዚአብሔር የምንፈልጋቸው ነገሮች ለማግኘት በእግዚአብሔር ውስጥ መኖር፣ በእግዚአብሔር ህልውና ውስጥ መኖር ይጠብቃል። በእኔ ብትኖሩ፣ በሱ ውስጥ ልንኖር ይገባል። አንድ ልጅ በአባቱ አስተዳደር ውስጥ ሳይኖር ቤቱን ጥሎ ወጥቶ እንደፈለገ እየኖረ አባቱ ጋር መጥቶ አባቱን ይሄንን አድርግልኝ የማለት ድፍረት የለውም። መጀመሪያ ምን መሆን አለበት? ልጅ መሆኑን ሰሚት ማድረግ አለበት። አባት መሆኑን መቀበል መቻል አለበት። አባት መሆኑን ከተቀበለ እሱ ልጅ መሆኑን ከተቀበለ አባቱን እንደ ልጅ የመጠየቅ ስልጣን አለው ወይም ደግሞ መብት አለው። ስለዚህ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ስለዚህ ከእግዚአብሔር የምንፈልገውን ነገር ለመቀበል እግዚአብሔር ካንተ ጋር መኖር አለብኝ ብለን በሩን እንዲከፈትልን ለማንኳኳት አባትነቱን መቀበል መቻል አለብን። እኛ ልጅ እንደሆንን ማመን መቻል አለብን። ያኔ መብታችንን እናውቃለን። ስለዚህ የምንፈልገውን እንጠይቃለን። ስለዚህ በእግዚአብሔር ህልውና ውስጥ መኖር፣ በእርሱ ውስጥ መኖር፣ እንደገና ደግሞ ቃሉ ደግሞ በእኛ ውስጥ አባት ለኛ ያለውን ቃል፣ ለኛ ያለውን ምክር፣ ለኛ ያለውን ትእዛዝ በእኛ ውስጥ ደግሞ ሊኖሩ ይገባል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ስለሚል ቃሉን የኛ ማድረግ ይጠበቅብናል። ቃሉን የኛ ማድረግ ይጠበቅብናል። በክርስቶስ ህይወት ውስጥ መኖር፣ በህልውና ውስጥ መኖር፣ ቃሉን የራሳችን ማድረግ፣ ገንዘባችን ማድረግ፣ ያኔ ድፍረት ይኖረናል። ምክንያቱም በትእዛዙ ውስጥ አለን። ምክንያቱም በህልውና ውስጥ አለን። በሱ ውስጥ ነው ያለነውና የመጠየቅ ድፍረቱን እናገኛለን ማለት ነው። ሁለተኛው ሐሳብ ደግሞ
ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እንደዚህ ይላል፣ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። ምን ሆናችሁ? አምናችሁም በጸሎት የምትለምኑትን ሁሉ ምን ታደርጋላችሁ? ትቀበላላችሁ ይላል። ስለዚህ የምንጠይቀውን ነገር አምነን በእምነት መጠየቅ ይገባናል። በእምነት መጠየቅ፣ እግዚአብሔር አባቴ ነው፣ እኔ ልጁ ነኝ፣ ያደርግልኛል፣ እሱ ይችላል ብለን አምነን መለመን አለብን። እንዴት? በጸሎት ልንጠይቀው ይገባል። በጸሎት ልንፈልገው ይገባል። በጸሎት በሩን ልናንኳኳ። ስለዚህ በእምነት ነው የምንጠይቀው። ይሆን አይሆን አይደለም። እንዲደረግ እንፈልጋለን፣ እንዲከፈት እንፈልጋለን፣ መቀበል እንፈልጋለን። በእምነት እንጠይቅ፣ በጸሎት። ሶስተኛና የመጨረሻው ደግሞ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንደዚህ ይላል፣ በዚያ ቀን በስሜ አልለመናችሁም፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምንላችሁ አላችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ፣ ዮሐንስ ወንጌል 14:13 ላይ፣ ዮሐንስ ወንጌል 16:23 ላይ ይህንን ሐሳብ የሚደግፍ አለ። በማን ስም ነው ልንለምን የሚገባው? በማን ስም ነው መጠየቅ የምንችለው? በኢየሱስ ስም። በኢየሱስ ስም የምንለምነውን ነገር ሁሉ ጌታ ኢየሱስ ደግሞ ያደርግ ዘንድ ይተጋል ማለት ነው። ስለዚህ በስሜ የምትለምኑትን ሁሉ ምን ታደርጋላችሁ? ትቀበላላችሁ ይላል። ስለዚህ የምንፈልገውን፣ የምንለምነውን፣ የምናደርጋቸውን ከጌታ ልንቀበል የምንፈልጋቸውን ሁሉ በማን ስም? በኢየሱስ ስም ልንጠይቅ ልንለምን ይገባናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ምንድነው ማድረግ ያለብን? ከእግዚአብሔር መቀበል የምንፈልጋቸው ነገሮች አሉን። እግዚአብሔር እንዲያደርግልን የምንፈልጋቸው ነገሮች አሉ። ምንድነው ከእግዚአብሔር እጅ መቀበል የምንፈልገው ነገር? እግዚአብሔር እንዲያከናውንልን፣ እግዚአብሔር እንዲሰራልን የምንፈልገው ነገር አለ። በሱ ውስጥ ልንኖር ይገባል። በጌታ ውስጥ ልንኖር ይገባል። ቃሎቹ ደግሞ በእኛ ውስጥ ሊኖሩ ይገባል። ልጅነታችን የሚታወቀው እኛ በሱ ውስጥ ስንኖርና ቃሎቹ በእኛ ውስጥ ሲኖሩ፣ ከዚህም የተነሳ በእምነት በጸሎት ስንጠይቅ፣ ያውም በኢየሱስ ስም ስንጠይቅ ሁሉ ነገር ምን ይሆናል? ይሆንልናል። ስለዚህ ጌታን የምንጠይቀው እንዴት ነው? እንደ ቃሉ ጌታ እንደዚህ አድርጉ እንዳለ እንደዛው ጌታን መጠየቅ እንችላለን። በዛ መንገድ ከጌታ የምንፈልገውን ነገር፣ እግዚአብሔር እንዲያደርግልን የምንፈልገውን ነገር ሁሉ ጌታ ሊያደርግልን ይችላል፣ ሊያከናውንልን ይችላል፣ ሊሰራልን ይችላል። ምንድነው ጌታ እንዲያደርግልን የምንፈልገው ነገር? አንዳንዴ ብዙ ሰዎች ጋር ሄደን እንኳን አናገኝም። ያመናቸው ሰዎች እንኳን በዛ ጉዳይ ላይ መልስ ላይኖራቸው ይችላል። አንዳንዴ ከሰው ማናገኘው መልስ ከእግዚአብሔር ዘንድ ብቻ የሚሆንበት ጊዜ አለ። አንዳንዴ ማንም ሰው ሊመልሳቸው የማይችሉ ጥያቄዎች በህይወታችን ያጋጥሙናል። አንዳንዴ ይህንን ጉዳይ እንዴት ወጣው ይሆን? ይህንን ጉዳይ እንዴት አልፈው ይሆን? ይህንን ነገር እንዴት እችለው ይሆን? ይህንን ጉዳይ እንዴት አከናውነው ይሆን የምንላቸው ነገሮች፣ የኔ ጉዳይ እንዴት ይሆን የምንላቸው ነገሮች፣ የዚህ ሁሉ መልስ በእግዚአብሔር ዘንድ አለ።
እሱ ይችላል። እንቆቅልሽን ይፈታ ዘንድ ይችላል። ድንቅን ማድረግ ይችላል። ካለንበት ሁኔታ ሊያወጣ ይችላል። እግዚአብሔር መልካም አምላክ ነው። ስለዚህ በዚህ መንገድ እግዚአብሔርን የምንፈልገውን ልንጠይቅ ይገባናልና እግዚአብሔር ይባርካችሁ። ይህንን አጭር መልእክት ለማስተላለፍ ፈልጌ ነው የገባሁት። ተባረኩልኝ። ሁላችሁም ባላችሁበት እግዚአብሔር ልመናችሁን ይስማ። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር በፍለጋችሁ ይገኝላችሁ። እግዚአብሔር እንዲከፍትላችሁ የምትፈልጉትን በር እግዚአብሔር ይክፈትላችሁ። እሱ ይገኝላችሁ በፍለጋችሁ ላይ። እግዚአብሔር አምላክ ይባርካችሁ። ያለኝ መልእክት ይሄ ነው። ተባረኩ። መልካም ሳምንት ይሁንላችሁ። መልካም ቀን ይሁንላችሁ። ተባረኩ። ደህና ሁኑ። ባይ